እኔና አላዛር ያው አውርተናል በስልክ ብዙ ነገሮችን አውርተናል። እነዚህ ያወራናቸው ነገሮችን ለእናንተ ዛሬ ነግራችኋለሁ። የትንሱ እናትም ከዛ ቪዲዮ በኋላ ያወራችኝ ነገር አለና ከትንሱ አብሬያትም ስለሆንኩ የትንሱ እናት በጣም ደስ እንዳላትና ውስጧ ሀሴት እንዳደረገ ነግራኛለች። ከአላዛር ጋር በጣም ብዙ ነገሮችን አውርተናል እና አላዛርም አንዳንድ ነገሮችን ለማስተካከል ቃል ገብቶልኛል እና ስለ እናቱም አንዳንድ ነገሮች ነግሮኛል። እነዛ ነገሮች ደግሞ አሁን መብቂያቸው እንደሆነ ያው በጥቂቱም ቢሆን ፍንጭ ሰጥቶኛል። አላቅም ነገ ምን እንደሚፈጠር ግን አላዛር እንደዚህ ብሎ ነግሮኛል እና አላዛር ያው ትላንት ያደረገው ነገር አይታችኋል። ጥሩ የሚባል ነገር ነው ያደረገው እና ከአላዛር ጋር ብዙ ያወራናቸው ነገሮች አሉ። ስለነዛ ነገሮች ዛሬ እኔ ለእናንተ ነግራችኋለሁ። የትንሱ እናትም በጣም ደስ ብሏታልና ትንሱም የነገረቻት ነገር አለ፣ ያወራችላት ነገር አለ። ከበፊቱ ትንሽ እንደቀነሰላትና እንደሚሻል አሁን ጥሩ ላይ እንደሆኑ የትንሱ እናት ነግራኛለችና ሌላም የነገረችኝ ነገሮች አሉ። ስለሷ ለማውራት እሞክራለሁ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሀገር ውስጥም ከሀገር ውጭም ያላችሁ ሁሉ ሰላማችሁ ይብዛ። ያው ከትላንት በስቲያ የሰራሁት ቪዲዮ እንዳያችሁት ነው ስለ አላዛርና ስለ ትንሱ። ዛሬ ደግሞ በተለየ ነገር ነው የመጣሁት እና ያን ነገር ደግሞ ለእናንተ እነግራለሁ። ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ እንድታበረታቱኝ የትንሱ የአላዛር ቤተሰቦች ሁሉ እኔ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወደ ጉዳይ ስገባ አላዛር ጋር ደውዬለት ነበር። ትናንት አላዛር ጋር ደውዬለት አውርቼው ነበርና ብዙ ነገሮችን አውርተናል ከአላዛር ጋር በትንሱ ጉዳይ ማለት ነው። በአላዛርና በትንሱ ጉዳይ ስለተፈጠረ ነገርና እየተፈጠረ ባለው ነገር አላዛርን አውርቼዋለሁ እና ጥሩ የሚባል ነገሮችን አውርተናል። ብዙ ነገሮችን አውርቶኛል። እኔም ያው የተሰማኝን ነገር ከዛ በፊት ብዙ ነገሮችን አውርተን ስለነበር የተሰማኝን ነገር አውርቼዋለሁ። እንዳልኳችሁ አላዛር ጋር ትናንት ያወራነው ያው በእሱና በትንሱ ጉዳይ ነው። ብዙ ነገሮች እንደተፈጠሩ እናንተ ሚዲያ ላይ እንዳያችሁት ነው። እኔም ብዙ ነገሮች ወደ እናንተ እያደረስኩኝ ነበር። ግን ለአንዴና ለመጨረሻ ደግሞ እኔ ሁሉም ስሜቴን ተቆጣጠሬ ሁሉም ነገር በትዕግስት አይቼ አላዛርን አውርቼዋለሁ እና አላዛርን ያወራሁት ትንሱ ያለችበት ሁኔታ መጥፎ እንደሆነና ትንሱ በጣም እንደከፋት እንደተሰማት ከሱ በላይ ደግሞ ማንም ሊቀርባት የማይችል ሰው ወይም ማንም ሊቀርባት እንደማይችል ከሱ በላይ ማንም ሊያውቃት እንደማይችል እና ለትንሱ ከሁሉም ሰው በላይ እሱ እንደሚቀርባትና እሱ ብቸኛዋ የእሷ ሰው እንደሆነ በጣም ብዙ ነገር አውርቼዋለሁ። ስለነዚህ ነገሮች አውርቼዋለሁ። እሱም የነገረኝ ነገር አለ። እሱም ከነገረኝ ነገር ውስጥ አንዱ ያው ለእናንተ ነግራችኋለሁ። ብዙ ነገሮች አውርቶኛል፣ ግን የተወሰኑ ነገሮችን ለእናንተ ለመንገር እሞክራለሁ። ያው እንዳልኳችሁ አላዛር ውስጡ ላይ ምንም ክፋት የለበትም። ትሁት ነው። በጣም የዋህ ወንድሜ ነው። ትንሽ ያው በእናቱ ምክንያት የተለያየ ነገር ውስጥ ቢገባ የተለያየ ጫና ውስጥ ቢገባ ግን በራሱ ሆነ ብሎ የሚያደርገው ነገር ይኖራል ብዬ አላስብም እስካሁን ባለው። ካሁን በኋላ ግን አላቅም ምን እንደሚፈጠር። ትላንት ብዙ ነገር አውርቼዋለሁ። ካሁን በኋላ እናትህ ከአንተ ጋር መኖር የለባትም። ምክንያቱም እናትህ ከመጣች ጀምሮ አንተና ትንሱ ሰላም አላገኛችሁም። እናትህ በጣም ችግር አለባት። እኔ ውጭ ሆኜ ስመለከት አንተ ቤት ውስጥ ሆኖ ላይታወቅ ይችላል። እናት የምታደርገው ነገር ግን ያንተና የትንሱን ትዳር የሚረብሽና አንተና ትንሱ የሚለያይ ነገር ነው ብዬ አውርቼዋለሁ እና እሱም በጣም ብዙ ነገሮችን አወራኝ። ስለ እናቱ ያው አላዛር ብዙ መጥፎ ነገር ማውራት አይፈልግም፣ ግን አንዳንዴ ያው እናቶቻችን ድክመቶቻችን ናቸው፣ ግን አይሳሳቱም ማለት አንችልም። እነሱ በጣም ይሳሳታሉ። በእድሜ ሊበልጡን ይችላሉ፣ ብዙ ዋጋ ለኛ ሊከፍሉ ይችላሉ። ግን ያ ነገር ከቨር አድርገው ስህተታቸውን ስህተት አይደለም ማለት አንችልም። ስህተት የሰራ ሰው ማንኛውም ሰው ስህተት ከሰራ ስህተት ሰርታል ሊባል ይገባልና ያው አላዛር እናቱን ስህተት ሰርተሻል ማለት ያለበት እሱ ነው እና እኔ ማታ አውርቼው ማለት ማታ ሳይሆን ቀን ላይ አውርቼው አላዛር እናትህን አውራት፣ ካሁን በኋላ ትንሱና እኔ ህይወት ውስጥ መግባት የለበሽም። ካሁን በኋላ እኔም የራሴን ህይወት መምራት አለብኝ፣ አንቺም የራስሽ ህይወት መምራት አለብሽ። ሌላው ነገር ማድረግ ያለብን ነገሮችን እናደርጋለን። በእኔና ትንሱ መሀል ግን መግባት የለበሽም። እኔ ከትንሱ ጋር የፈለግኩት ነገር ማድረግ የፈለግኩትን መሆን እችላለሁ ብለህ አውራት ብዬው ነበር እና እሱም እንዳለኝ ከሆነ ያው ብዙ ነገሮች እንደከበዱት ትንሱን ግን እንደሚወዳት በጣም እንደሚያፈቅራት
ከትንሱ ውጪ ማንንም እንደማይመኝ ነግሮኛል፣ አውርቶኛል። እና ከዛም በኋላ ፕሮግራም አዘጋጃለሁ ማታ እንደውም ብሎኝ ቪዲዮ ላይ እንደቃያችሁት ፕሮግራም አዘጋጅቶ ከትንሱ ጋር ምናምን ብዙ የተፈጠሩ ነገሮች አሉ እና ያው እነዛ ፕሮግራሞች እንዲዘጋጁ ብዙ ነገሮች እንዲሆኑ ካደረኩት ማለት እኔ ከነገርኩት አንፃር ነው እንደዛ ያደረገውና ከትንሱ ጋር ስትገናኝ እናትህ እንዳትገኝ አንተና ትንሱ ብቻ የራሳችሁ ጊዜ ያስፈልጋችኋል። እህት፣ ወንድም፣ ጓደኛ አያስፈልግም። ማንም ሰው ቢሆን በአንተና በትንሱ መሃል መግባት የለበትም። ስለዚህ አንተና ትንሱ ማድረግ ያለባችሁ ነገሮች ሁሉ ብቻችሁን እና ሁሉም ነገር ሚዲያ ላይ ባይወጣ አሪፍ ነው ብዬ ነገርኩት። እሱም ብዙ ነገር አወራኝ። ያው አመሰግናለሁ ብሎኛል። ስለዚህም ነገር አመሰግናለሁ ብሎኛል። ለእኔ ክብር እንዳለው ሪስፔክት እንዳለው አወራኝና ይህን ነገር ለማድረግ ሞክራለሁ። ማታ እንደዚህ ያሰብኩት ፕሮግራም አለ ማምሻ ላይ በዛ ፕሮግራም ላይ ደውዬ እጠራታለሁ ምናምን አለኝ እና ማሚንም አንጠራትም እናቴንም አንጠራትም፣ ስለዚህ እኔና የትንሱ ጊዜ ብቻ እንዲሆን ፈልጋለሁ ብሎ ነገረኝ። እኔም በዛ ነገር በጣም ደስ አለኝ እና ዛሬ እኔ በጣም ደስ ብሎኛል። ምንም ይሁን እዛ ጋር የተፈጠረው ነገር ጥሩ ይሁን መጥፎ ይሁን በጣም ደስ ብሎኛል። ደስ ያለኝ ምክንያት ምንድነው? አላዛርና ትንሱ ቢያንስ በትንሹ መግባባት ትችለዋል። አላዛር ለመጀመሪያ ጊዜ እናቱን መናገር ጀምሯል። አላዛርና ትንሱ መግባባት ጀመሩ። አላዛር ለመጀመሪያ ጊዜ እናቱን አገባሽን በእኔ ህይወት ብሎ እየተናገራት ነበርና በጣም ደስ ብሎኛል እና ከአሁን በኋላ ምን ላላዛር የምመክረው እናቱን በዚህ ሁኔታ ውስጥ እሱና ትንሱ መሀል እንዳትገባ ከአሁን በኋላ እኔና ትንሱ ውስጥ ህይወት ውስጥ አትግቢ ብሎ መናገር አለበት እና እኔ ይሄ ነገር በጣም አስደስቶኛል። አላዛር እናቱን መናገሩ አንቺ በእኔና ትንሱ መሀል በዚህ ሰዓት ለምን ትመጪያለሽ? በእኔና ትንሱ መሀል ለምን ትገቢያለሽ? በዚህ ሰዓት እኔና ትንሱ የፈለግነው ነገር መሆን እንችላለን። ባልና ሚስቶች ነን። ማንም ሰው በእኔና ትንሱ መሀል ሊገባ አያስፈልግም ብሎ እናቱን እየተናገራት ነበርና እኔ ከዚህ በላይ በቃ የምመኘው ነገር የለም። ምክንያቱም እኔም ነገ ብገባ አንተም አይመለከትም ማለት ይችላል። ሌላም ሰው ቢገባ እህቱም ወንድሙም ቢገቡ አይመለከታችሁም ማለት ይችላል። እሱ ጥሩ ከሆነ እሱ ትክክለኛ ሰው ከሆነ እንደዚህ ብሎ መናገር ይችላል። ግን እስካሁን እኔ እየገባው የነበርኩት አላዛር ራሱ ትክክል አልነበረም። ካያችሁ ከእናቱ ጋር ሆኖ ትንሱ ጋር እየሄደ ትንሱን የሆነ ነገር እያሉ ምናምን በየቀኑ በጣም የሚደብሩ ነገሮች ነበር ከእናቱ ጋር የሚያደርጉት። እናቱ እንዳያችኋት ማታ ራሱ ያው ጥሩ መስላ ነው የመጣችው፣ ግን ለትንሱ እንዳገዘች አይነት ስሜት እያስመሰለች ነበር። ያ ነገር ደግሞ ምንም ይሁን ከሁለታቸው የሚቀርብ ሰው የለም። ከአላዛርና ከትንሱ ከነሱ ውጪ ራሳቸውን የሚቀርብ ሰው የለም። ስለዚህ ማሚ ጥሩ ነገር የሰራች መስሎሻል፣ ግን ጥሩ ነገር አይደለም። አላዛርና ትንሱ እንደፈለጉ መሆን ይችላሉ። ምክንያቱም እነሱ ባልና ሚስቶች ናቸው። እንደፈለጉ የትም የሚሄድ ይችላሉ፣ የትም ማደር ይችላሉ፣ የትም መኖር ይችላሉ። እንግዲህ አላዛር አንድ ጊዜ አግብቷል። አንቺ እንደዚህ አድርግ እንደዚህ አታድርግ ማለት እሱን አትችይም። ስለዚህ እሱ አይምሮ የፈቀደውን ነገር ማድረግ ይችላል፣ ትንሱም አይምሮ የፈቀደውን ነገር ማድረግ ትችላለች። ማናችንም እነሱን ልንከለክላቸው አንችልም። ከአሁን ሰዓት ጀምሮ አላዛር ይሄን ነገር ማለት እንደተረዳ አምናለሁ። በቃ ማታ በጣም ነው ደስ ያለኝ እንደዛ ማድረጉ። እናቱን ሲናገራት በቃ የልቤን ይሞላ። ምክንያቱም እስከዛሬ የምጠብቀው ነገር ያ ነገር ስለነበር ማለት ነው። ለትንሱ ወግኖ እና ለትዳር ወግኖ እናቱን እስከሚናገራት ነበር የምጠብቀው። በዚህ ሰዓት ምን ትሰሪያለሽ? ለምን እዚህ ምን ትሰሪያለሽ እያላት ነበር። ለምን መጣሽ? ሚስቴክ ቦታ ተስፋ እያላት ነበር። እና አላዛር በጣም ደስ ብሎኛል። አሁንም ብዙ ቻሌንጆች ሊኖሩ ይችላሉ። በጣም ብዙ ከባባድ ነገሮች ሊኖሩ ይችላሉ። ግን እነዛ ነገሮችን ማንም ሰው ሳታስገባ ራስ ማድረግ እንደምትችል ለእናትህ ማሳየት አለብህ፣ ለትንሱ ማሳየት አለብህ። እና ብቃት እንዳለው ሰው ጠንካራ እንደሆነ ሰው ለትንሱ የምገባት እኔ ነኝ፣ ለትንሱ ማድረግ ያለብኝ ማድረግ የሚችለው እኔ ነኝ። እናቴም አይመለከትሽም፣ እህት ወንድሞቼም ማናችሁም ጓደኞቼም አይመለከታቸውም ብለህ ከትንሱ ጎን መሆን አለብህ። ማታ በትንሹም ቢሆን በቃ ደስ ብሎኛል። ምክንያቱም ከዛ በፊት እንደዚህ አይነት ነገሮች ስታደርግ ስላላየሁ ለትንሱ ወግነህ እናትን ስትናገር ስላላየሁ። ስለዚህ ማታ ካየህ ትንሱና እናትህ ምንም አልተጋጩ። ምክንያቱም አንተ እናትን እየተናገርክ ስለነበርክ ማለት ነው። ትንሱ አንተ ስትናገራት መሀል አልገባችም። በቃ ይሄ ነው የሚያስፈልገው። እንደዚህ አድርግ እንደዚህ አታድርግ ብላ ይሁን ነገር አላለችም። አንተ ግን የምታስበውን ነገር በሙሉ በቃ እየተናገርክ ነበርና እናትን እስከዛሬ ዝም ማለት ብዙ ነገሮችን አበላሽቶብህ ሊሆን ይችላል። ብዙ ነገሮችን ወደኋላ አስቀርቶብህ ሊሆን ይችላል። ከአሁን ሰዓት ጀምሮ ግን እናትን መናገር አለብህ። እናትን ስትናገር ግን ሁሉ ነገሮች ይስተካከላሉ። እናትን ስትናገር ማይስተካከል ነገር የለም። ምክንያቱም እናትህ ባለማወቅ እያደረገችው እኔ እንጃ እኔ ሰው አውቆ እንደዚህ ያደርጋል ብዬ አላም። ባለማወቅ እያደረገች ስለሆነ አሁን አንተ ማታ እንዳደረግከው ከአሁን በኋላ እናትን አይመለከተሽም፣ በእኔና ትንሱ ማለት መግባት የለብሽም ብለህ ማውራት አለብን። ስለዚህ እኔ ትናንት ባደረግከው ነገር በጣም ደስ ብሎኛል። በቃ በጣም
በቃ በህይወት የተደሰኩበት ቀን ቢኖር ትናንት ነው። ያም ደግሞ የሆነበት ምክንያት ያንተና የትንሱ ትዳር ስለምፈልገው፣ አንተና ትንሱ እንድትለያዩ አልፈልግም እና ሌሎች ሰዎች ሊያለያዩአችሁ፣ ሌሎች ሰዎች በእናንተ መሀል ገብተው ሊነጥሏችሁ ቢሞክሩ እኔ እስካሁን ጣልቃ ገባ ነበር። ግን በመካከላችሁ የነበረችው እናት ስለነበረች በእናትና በአንተ መሀል ጣልቃ መግባት አልፈለኩም ነበር። ዛሬ ግን አንተ ምክሬን ሰምተህ እኔም ያወራው በስልክ ያወራውን ሰምተህ መተግበር በጣም ደስ ብሎኛል። ያን ፕሮግራም ማዘጋጀት፣ እንደዛ ማድረግ፣ ከትንሱ አጠገብ ቤርግ ይዘህ እዛው እሷን መጠበቅ፣ ትንሱን መጠበቅ በጣም እኔ ደስ ብሎኛል እና ከአሁን በኋላ ማድረግ ያለብህ እንደ ማታው አይነት ነገሮች ነው ማለት አንተና ትንሱን የሚያቀራርቡ ነገሮች። ትንሱ እንደምትወድ ግልጽ ነው። ማታ ስጠይቃት ትወጂኛለሽ ወይ? እኔ መቼ አንተን እጠላሃለሁ እያለች ነበር። እኔ አንተን ጠልቼ መኖር አልችልም፣ በጣም ነው የምወድህ እያለች ነበር። አንተም እንደምትወዳት ሀቅ ነው፣ ማንም የሚከደው ነገር አይደለም። እና ግን በመሀላችሁ የገባችሁ እናት ስለሆነች እናት ደግሞ የእናንተን ፍቅር አሸንፋ ማለት እና የእናንተ ፍቅር ምንም አድርጋ አንተም ብትወዳት ትንሱም አንተም ብትወድ እነዛ ነገሮች በሙሉ ፌል እንዲያደርጉ ያደረገችው እናት ናት። እና አሁንም መመክረህ እናትህን ከተናገር እናትህን ተስተካከል ካል ትንሱ ከአንተ ጋር ማትቀጥልበት ምክንያት ምንም አይነት ምክንያት ማለት ነው። አይታል ትንሱ ያለፈውን ነገር በሙሉ ረሳች። ማታውን ስታወራት እንደዛ ስትናገራት ምናምን ያለፈውን ነገር በሙሉ ረሳች። ዛሬም ከአንተ ጋር ለመቀጠል ዝግጁ ነች ማለት ነው። ስለዚህ አንተም ያለፈውን ነገር ትንሱ ነገር ብትል ያለፈውን ነገር በሙሉ ለመልቀቅ ዝግጁ መሆን አለበት። ካሁን በኋላ ከዚህ በፊት ከተፈጠረው ነገር በላይ ሊፈጠር ይችላል። ከዚህ በፊት የሆነው ነገር አሁን ድጋሚም ሊሆን ይችላል። ስለዚህ ማታ እንዳደረከው እናትህን ከአንተና ከትንሱ ህይወት ማስወጣት አለበት። ከአንተና ከትንሱ ህይወት ካላስወጣ በቃ ይሄ ነገር መቼም አይስተካከልም። ማታ አውርተናል፣ እኔ እናንተ ትላንት አውርተናል። ያወራናቸው ነገሮች በጣም ብዙ ነገሮች አውርተናል። እነሱ ነገሮች በተግባር እንድታረጋቸው ማለት ያወራናቸው ያላደረካቸው ነገሮች አሉ። በቀጣይ ጊዜ እነዛ ነገሮች እንድታደርጋቸው እኔ የወንድምነት ምክር እመክራለሁ እና ከአሁን በኋላ እኔ ስለናንተ ምንም ነገር ማለት ክፉ ነገር መናገር አልፈልግም። እናንተ ካላስተካከላችሁ ግን እኔ ያው ትንሱም እንድትጎዳ አልፈልግም። ቤተሰብ አላዛር ማታ እንዳደረከ ሁሌም በቃ ማድረግ ያለብህ ነገር እንደዛ መሆን አለበት። ስለዚህ የመጨረሻ ውሳኔ እናትን ከህይወታችሁ አስወጣት። ከህይወታችሁ አስወጣት ስለ ያው ትረዳኛለህ። የሆነ ነገር አትርዷት፣ የሆነ ነገር አታግዟት፣ አትርዷት ማለት አይደለም። የሆነ ፕሮግራም ሲኖር አብራችሁ አታሳልፉ ማለት አይደለም። ግን የራሳችሁ ፐርሰናል የሆነ ነገር አለ። ኢንተርኔት እሱ ፐርሰናል የሆነ ነገር አለ። ፐርሰናል በሆነው ነገር ላይ ሁለታችሁ ብቻ መሆን አለባችሁና ሌላ ማንም ቤተሰብ ማስገባት የለብንም። እንደዛ ከሆነ ትዳራችሁ ይፈርሳል እና ሁሉም ነገር ደግሞ በልክ መሆን አለበት። እናትም በልክ መሆን አለባት። አንተ ማድረግ የምትችለውን ነገር ራስህ ማድረግ፣ ከእናት ጋር የምታደርገው ነገር በሙሉ ከእናት ጋር አለማውራት። አንተና ትንሱ አንድ ላይ ናችሁ። ማድረግ የፈለጋችሁትን ነገር ሁለታችሁ አብራችሁ ተወያይታችሁ አውርታችሁ አድርጉ። ከዛ በተረፈ ግን እናትን የሆነ ነገር ለማድረግ ስታስብ እናትን ማማከር ወይም ወንድምህን እህቶችን ማማከር የትንሱ ፍቅርን በጣም ይቀንሳል እና ትንሱንም ይጎዳታል። ይሄ ነገር እንዳየነው ነው። እናትን ስታማክራት ስለ መሬት ስታወራት ስለተለያየ ነገር ትንሱ እንደዚህ ናት ብለህ ስታወራት እናት በጣም ሆት ሆና ተናዳ አንተና ትንሱን ለመነጠል እያሰበች ነበር እና አሁንም ምነግርህ ነገር አላዛር ከአሁን በኋላ እናትን በአንተና በትንሱ መሃል እንዳታስገባ እኔም ነግሬሃለሁ። አንተን ሳስጠነቅቅ ነበር ብያለሁ። ባለፈው ቪዲዮ ስሰራ አንተ ሳስጠነቅቅ ማዘርህ ትርቃለች ካንተ ብያለሁ እና እኔ አሁንም ማዘርን መጥፎ ነገር መናገር አልፈልግም። ግን ዛሬውኑ የምነግርህ ነገር ምንድነው? ከአሁን በኋላ ህይወታችሁ ላይ እናትህ እንዳትገባ። እንደዛ ከሆነ ይኸውልህ እናትህ የምትገባ ከሆነ ለሳምንት አትቀጥሉም። ተስማምታችሁ ለአንድ ደቂቃ ማውራት አትችሉም። እናትህ ግን በህይወትህ ካስወጣሃት ማለት በአንተና ትንሱ መሃል በትዳር መሃል እናትህን ካስወጣሃት አንተና ትንሱ ምንም ያጋጫችሁ ነገር የለም። ልትጋጩ ትችላላችሁ፣ ያኔው ትታረቃላችሁ። ልትጣሉ ትችላላችሁ፣ ያኔው ተስማምታችሁ መቀጠል ትችላላችሁ። ግን አሁን ይሄ ነገር ካላስተካከል ባለፈው እንደተፈጠሩት አይነት ነገሮች መፈጠራቸው ግዴታ ነው። ስለዚህ ማታ እንዳደረከው እናትን በእኔና ትንሱ መሃል አይመለከትሽም። እኔ ባሏ ነኝ፣ እሷ ደግሞ ሚስቴ ናት። እኔና ትንሱ የፈለግነው ነገር ማድረግ እንችላለን፣ የፈለግነው ነገር ተነጋግረን መወሰን እንችላለን ብለን እንደ ማታው አይነት ነገሮችን በተደጋጋሚ በማድረግ አንተና ትንሱ ሞር መቀራረብ አለባችሁ። የተፈጠሩትም ችግሮችን እነዛ በሙሉ መፍታት አለባችሁ፣ መርሳትም አለባችሁ።